እስቲ ይህን ቪዲዮ ተመልከቱ። ቤቱን አሳዩአቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። እቹትና እናቴ እተንሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው። ይኸው ቤቱ ከአፈር ነው የተሰራው። መሬቱም አፈር ነው። ቲቪ ራሱ የለንም። ይሲ ምንድነው ከዚህ ማሳየት እንፈልገው የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማውቅ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አታልቅሰባቴ በጣም ነው የማከብራችሁ። እስካሁን ብዙ ሰዎች ጋር ተዋውቂያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። አሁን ለእናቴ ቤት ገነባላታለሁ። ለእናቴ ቤት ገነባላታለሁ። ከዚህ ቪዲዮ ምን እንደምንማር ታውቃላችሁ? የሰው ልጅ ከድካሙ ጋር ምን ያህል እንደታገለ አናውቅምና በማንም ላይ መፍረድ እንደሌለብን ነው። እኛ ያላየነው ንቃተ ህሊና ግን የተመለከተው አንድ እውነት እንዳለ ነው። እኛ በስሜት ተናደን እናቱን ስንል እሱ ግን የእናቱን ቤት እንዴት እንደሚገነባ እያሰበ ነበር። እኛ የማይረባ ልጅ ብለን ስንናገር እሱ ግን ልጄ አኮራኝ የሚለውን የአባቱን ድምፅ ሲጠባበቅ ነበር። እኛ የገጠር ልጅ ድሃ ብለን በኢንተርኔት ስንሰድበው እሱ ግን አይደለም ኢንተርኔት ቴሌቪዥን እንኳን የማያውቀውን የእናትና የአባቱን ቤት በብርሃን ሊሞላው ሲታገል ነበር። ጥረት፣ ትጋት፣ ተስፋ ለመቁረጥን ተመልክቼበታለሁ። እናንተስ ምን ተማራችሁ? ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሁሉ ሼር አድርጉልኝ።